ኢትዮ ልሳን በአማርኛ ቋንቋ የትምህርት ላይ ያተኮረ አዲስ የዩቲዩብ ቻናል ኢትዮ ልሳን። ሰላም የኢትዮ ልሳን ተከታታዮች እንደምን አላችሁ? ዛሬ የመጨረሻውን ክፍል 3 ስለ ቅጥያ መላድ አገልግሎት ያነሳነውን ክፍል ዛሬ እንቋጫለን ማለት ነው። ወደ ትምህርታችን ከመሄዳችን በፊት ቻናሉን ሰብስክራይብ፣ ላይክ እና ሼር እንድታደርጉት አደራ እላችኋለሁ። በክፍለት ስር ያየናቸው ስለ ቅጥያ መላድ አገልግሎቶችን በርከት ያሉትን ለማየት ሞክረናል። ለምሳሌ ስለ ቅጥያ መላድ አገልግሎት ስንመለከት ቁጥር አመልካቾችን፣ ወገን አመልካች፣ ጾታ አመልካች፣ አይነት አመልካች እንዲሁም ባህሪን አመልካችና የመሳሰሉ ነገሮችን ለማየት ሞክረናል። ዛሬ ደግሞ ክፍል 3 የመጨረሻውን ክፍል ሁለቱን እንመለከታለን ማለት ነው። ዛሬ የምንመለከታቸው የትምህርት ይዘቶች ባለ ንብረትነት አመልካች ቅጥያ መላዶችንና እንዲሁም ደግሞ እምርነትን ወይም ደግሞ ታዋቂነትን የሚያመለክቱ የቅጥያ መላድ አይነቶችን ይሆናል ማለት ነው። እንግዲህ ወደ ዋና ትምህርታችን ስንገባ ስለ ባለ ንብረትነትን ወይም ደግሞ የባለቤትነትን ስሜት የሚገልጹ የቅጥያ መላድ አይነቶች እንዳሉ ይታወቃል። ለምሳሌ ባለ ንብረትነት ሲባል የኔነትን፣ የሱነትን፣ የሷነትን፣ የነሱነትን፣ የናንተነትን እንዲሁም ያንቺነትንና የናንተነትን የሚገልጹ በርከት ያሉ የቅጥያ መላድ አይነቶች እንዳለ ይታወሳል ማለት ነው። እንግዲህ እያንዳንዳቸውን ለመመልከት ያህል ለምሳሌ አንዱን ቃል ወስደን ብንመለከት ኮት ወይም ደግሞ ቤት የሚለውን ወስደን ብንመለከት እነሱን በልዩ ልዩ መንገድ የባለ ንብረትነትን ስሜት እንዲገልጹ ወይም ደግሞ እንዲያመለክቱ ማድረግ ይቻላል ማለት ነው። ለምሳሌ ኮት የሚለውን ብንወስድ ኮት ብለን የኔነትን ደግሞ የኔ ለማድረግ ስፈልግ ኮቴ እላለሁ። ስለዚህ ኤን ሲጨምርበት ኮቴ የሚል የኔነትን ስሜት የሚገልጽ የቅጥያ መላድ አይነት ይሆናል ማለት ነው። ኮትህ ስንል ደግሞ በኮት ላይ ህ የምትለውን ቅጥያ ስንጨምር ኮትህ ይሆናል። ኮትህ ብለን ስንል ደግሞ ያንተነትን የሚገልጽ የባለ ንብረትነትን አመልካች ቅጥያ መላድ ይሆናል ማለት ነው። እንዲሁም ደግሞ ኮት በሚለው ላይ ሽን ስንጨምር ኮትሽ ይሆናል። ኮት በሚለው ላይ ኡን ስንጨምር ኮቱ ይሆናል። ኮትሽ ስንል የአንቺ ወይም የእሷነትን ለመግለጽ ነው። ኮቱ ስንል የእሱነቱን። እንዲሁም ደግሞ ኮት በሚለው ላይ አችን ስንጨምር ኮታችን ይሆናል። የእኛነትን ለመግለጽ የተጠቀምንበት ነው። ኮታችሁ ስንል ደግሞ አችሁ የሚለውን ቅጥያ ስንጨምር ኮት በሚለው ቃል ላይ ኮታችሁ ይለናል። ስለዚህ የእናንተነትን እንዲሁም ደግሞ ኮታቸው ስንል እንዲሁ አቸው የሚለውን ስንጨምርበት የነሱነትን የሚያመለክት ሆኖ እናገኘዋለን ማለት ነው። 7ኛው የቅጥያ መላድ አገልግሎት የእምርነትን አመልካች ቅጥያ መላድ ወይም ደግሞ ታዋቂነትን አመልካች ቅጥያ መላድ ናት። እንግዲህ እምርነት ወይም ታዋቂነት ስንል ምን ማለት ነው? እምርነት ማለት የታመረ ነው። ቃሉ እምር ነው ስንል እምር ማለት ቃሉ የግስ ሲሆን ትርጉሙ እውቅ ወይም ደግሞ የሚታወቅ ከሌሎቹ ተለይቶ የምናውቅበት የራሱ የሆነ ባህሪ፣ የራሱ የሆነ መለያ ኮድ ወይም ደግሞ የራሱ የሆነ መለያ ሁኔታ ያለው ማለታችን ነው። ስለዚህ የታወቀን ነገር ለማመልከት የምንገለገለው ብዙውን ጊዜ ኡ የምትለዋን ቅጥያ መላድ ናት። ኡ የምትለዋ ቅጥያ መላድን በእያንዳንዱ ቃል ላይ በመጨመር የእምርነትን ሙያ እንድትወጣ ማድረግ ይቻላል ማለት ነው። እነኚህን ነገሮች ለመረዳት እንዲያገለግለን በሁለት በጾታ በተባታይና በአንስታይ ጾታ ከፍለን ብንመለከተው ጥሩ ይሆናል ማለት ነው። ለምሳሌ በተባዓት ጾታ ስንመለከት አንድ ቃል ወስደን ስንመለከት ለምሳሌ ልጅ ብለን ልጅ የሚለውን ወስደን ኡን ስንጨምርበት ልጁ ይሆናል። ስለዚህ ልጅ የሚለውና ልጁ የሚለው ቃል ስንመለከት በሁለቱ ቃላት መካከል ልዩነት አለ። ልጅ ስንል የትኛው ልጅ እንደሆነ ሊያመለክትልን የሚችል ቅጥያ መላድ የለውም። ልጁ ስንል ግን ኡ የምትለው ቅጥያ መላድ ስለተጨመረችበት ከልጆቹ መካከል የትኛው ልጅ እንደሆነ በግልጽ ያመለክትልናል ማለት ነው። ይህንን በአረፍተ ነገር አስገብተን ስንመለከት ልጅ መጣ ስንልና ልጁ መጣ ብለን ስንል በሁለቱ አረፍተ ነገሮች መካከል በጣም የጎላ ልዩነት አለ። ልጅ መጣ ብለን ስንል የትኛው ልጅ እንደሆነ አናውቀውም። የማ ልጅ እንደሆነ ልንረዳው ወይም ልናውቀው አንችልም። ግን ልጁ መጣ ብለን ስንል የትኛው ልጅ እንደሆነ በግልጽ እንድናውቀው ያግዘናል ማለት ነው። ሌላው ቤት ነው። ቤት የሚለውን ቃል ኡን ስንጨምርበት ቤቱ ይሆናል። ቤት የሚለው ቃልና ቤቱ የሚለው ቃል ሁለቱ ቅድም እንዳየነው ልዩነት አለው።
ቤት ስንል ያው ጥቅል ነው። ቤቱ ስንል ግን ከቤቶቹ መካከል አንዱ ሊሆን ይችላል ማለት ነው። ስለዚህ ይህንንም በአረፍተ ነገር አስገብተን ስንመለከተው ቤት ፈረሰ ስንልና ቤቱ ፈረሰ ስንል በሁለቱ መካከል የጎላ ልዩነት አለው ማለት ነው። ቤት ፈረሰ ስንል የማ ቤት የትኛው ቤት እንደሆነ ሊገልጽልን ሊያመለክትልን አይችልም። ነገር ግን ቤቱ ፈረሰ ብለን ስንል የትኛው ቤት እንደፈረሰ የማ ቤት እንደፈረሰ ሊገልጽልን ሊያመለክተን ይችላል ማለት ነው። ሌላው አንበሳ የሚለውና አንበሳው የሚለውን እንመልከት። አንበሳ ስንል ወንድ ጾታ ነው። አንበሳ ስንል ኖርማሊ ወንድ ነው። አንበሳው ስንል ግን ከአንበሶች መካከል አንድ የምናውቀው አንበሳ አለ። በተለየ ሁኔታ የምንረዳው የምናውቀው ነገር አለ ማለት ነው። ስለዚህ አንበሳ አገሳ ስንልና አንበሳው አገሳ ስንል ሁለቱም እንዲሁ ልዩነት አላቸው ማለት ነው። ስለዚህ በአጠቃላይ በዚህ ከ1 እስከ 3 ባየናቸው ምሳሌ መሰረት የኡ አገልግሎት ምንድነች ብለን ካልን ቃሉ እንዲታወቅ ወይም ደግሞ እምር እንዲሆን ረድቶናል ወይም ደግሞ አግዞናል ማለት ነው። ያ ቃል ከሌሎቹ በተለየ መንገድ እንድንረዳው እንድናየው ረድቶናል ማለት ነው። ስለዚህ በዚህ አይነት መንገድ ልንረዳው እንችላለን ነው። ሁለተኛው ለአነስታይ ጾታ ሲሆንስ እንዴት ነው የምንገለገለው? ለምሳሌ በግ የሚለው ወንድ ነው። ወደ ሴት ጾታ ስንቀይረው በጊቱ ይሆናል። እዚህ በግ ብለን በጊት ስንል በግ ኢት ስንል ጾታዋን ያመለክታል። ኢት የምትለዋ ጾታ አመልካች ናት። የምትለዋ ደግሞ እምር ነች ማለት ነው። ስለዚህ በጊት ስትሉና በጊቱ ስትሉ በሁለቱ መካከል ቅድም እንዳነሳ ነው ልዩነቶች አሉት ማለት ነው። በጊት መጣች ወይም ደግሞ በጊቱ መጣች ስትሉ ልዩነቶቹ በግልጽ ይታያሉ ማለት ነው። ዶሮ ብለን ወደ ሴት ጾታ ስንቀይራን ዶሮዋ ልንል እንችላለን። እንደገና ደግሞ ዶሪቱ ልንል እንችላለን። አሁን ለምንድነው ዶሮዋ ብለን ማንለው ወይም ለምንድነው በግዋ ብለን ማንለው ብለን ካልን ለማየት የፈለግነው ስለ ቅጥያ መላድ ስለሆነ ነው እንጂ በጊቷ ወይም በግዋ ብለን ልንል እንችላለን። ዶሮ ብለን ዶሮዋ ልንል እንችላለን። ችግር የለውም። ግን የምትለዋን በብዛት የምንገለገልባትን ቅጥያ ምላሽ እሷን ስለሆነች እሷን በልዩነት ለማንሳት ስለተፈለገ ነው። ስለዚህ ከዚህ አንፃር እንድትመለከቱት እፈልጋለሁ ማለት ነው። ስለዚህ ዶሮ ብለን ወደ ሴት ጾታ ስንቀይረው ዶሮዋ ልንል እንችላለን። ዶሮዋ ስንል እምር ነው። ዋ የምትለዋ እምርነት አመልካች ቅጥያ ምላሽ ሆነ መግባት ትችላለች። ነገር ግን እንዳልኳችሁ ኡን ለመመልከት ስለፈለግኩ ነው። ከላይ የሚያየናችሁ ምሳሌ በዚህቹ ቅጥያ ምላሽ ላይ የተመሰረተ ስለሆነ ማለት ነው። ስለዚህ ለሶስተኛ ላይ አንበሳ የሚለውን ስንወስድ አንበሳ ወደ ሴት ጾታ ስንቀይረው አንበሳዋ ልንል እንችላለን። ቅድም እንዳልኳቸው ግን አንበሲት ስንል ግን ኢትን ለሴት ጾታ እንዲገልጽልን ተጠቅመነዋል። አንበሲቱ ስንል ደግሞ ከሴት አንበሶች መካከል አንዷን አንበሳ ነጥለን ወይም ፒክ አድርገን ልንረዳ እንድንችል አድርጎናል ማለት ነው። ስለዚህ በአጠቃላይ እዚህ ጋር ኢት የምትለዋ ጾታ አመልካች ቅጥያ ምላሽ ሆና ነው የገባችው። የምትለዋ ደግሞ በአጠቃላይ የእምርነት ቅጥያ አመልካች ምላሽ ሆና ገብታለች ማለት ነው። አስተውሉ እንግዲህ ቅድም እንዳልኳችሁ በግ ብለን በጓ ልንል እንችላለን። ሴት ጾታ ለመግለጽ ከፈለግን በጓ ልንል እንችላለን። እምርነትም ሊገልጽልን ይችላል። ዶሮ ብለን ዶሮዋ ማለት እንችላለን። አንበሳ ብለን አንበሳዋ ልንል ብለን እንችላለን። ችግር የለውም። ከላይ በቀረበው ምሳሌ መሰረት ኢት የሚለው ቅጥያ ምላሽ ጾታ አመልካች ስትሆን የምትለዋ ደግሞ የተገለገልንባት እምርነትን ወይም ደግሞ የታወቀ መሆኑን ለማሳየት የተገለገልንበት ቅጥያ ምላሽ እንደሆነች ማስተዋል ያስፈልጋል ማለት ነው። ምሳሌ 3ን ስንመለከት ብዛትን ለማመልከት ወይ ደግሞ ብዛትን ለማመልከት ስንጠቀም እንዴት ይሆናል ነው። አሁን ብዛትን እየተጠቀምን እምር ወይም ደግሞ የታመረ ለማድረግ የታወቀ ለማድረግ ስንጠቀም የሚከተለው ምሳሌ ይሆናል ማለት ነው። አንደኛ ጥጆች ስንል ብዛት ናቸው። ጥጆች ስንል ብዛት ነው። ኡን ስንጨምርበት ጥጆቹ እንላለን ማለት ነው። ጥጆች መጡ ስንልና ጥጆቹ መጡ ስንል ልዩነት አለው። ጥጆች መጡ ስንል የታመረ ነገር የሚታወቅ ነገር ወይም የሚያሳውቀን ነገር የለም በግልጽ። ግን ጥጆቹ መጡ ስንል ግን ጥጆቹን እናውቃቸዋለን በትክክል የማ ጥጆች እንደሆኑ ጥጆቹ የትኞቹ እንደሆኑ መለየት እንችላለን ማለት። ስለዚህ እንዴት ነው የምንለየው? ጥጆቹ የምትለዋ ቅጥያ ምላሽ ጥጆች በሚለው ላይ ተቀጥላ ስለገባች ማለት ነው። ልጅ ብለን ወደ ብዙ ቁጥር ስንቀይረው ልጆች ይሆናል። ወደ እምርነት ስንቀይረው ደግሞ ልጆቹ ይሆናል ማለት ነው። ልጆች ብዙ ቁጥር ነው። ልጆቹ
ቁጥሩ የታመረ እንዲሆን ደግሞ የታወቀ ልጆች እንዲሆን ረድቶናል፣ ማግዛናለች ማለት ነው። እቺ ኡ የምትለው ቅጥያ ምን ላይ በመግባቷ ማለት ነው። ቤት ብለን ወደ ብዙ ቁጥር ስንቀይረው ኦችን ስንጨምር ቤቶች ይሆናል። ወደ እምርነት ወይ የታመረ ወይ ደግሞ እውቅ እንዲሆን ለማድረግ ስንፈልግ ደግሞ ኡን ስንጨምር ቤቶቹ እንላለን። ስለዚህ በአረፍተ ነገር ብናስገባው ልጆች መጡ የታመረ አይደለም፣ ግን ልጆቹ መጡ ስንል የታመረ ሆኗል ማለት ነው። ልጅ መጣ ስንልና ልጁ መጣ ስንል ሁለቱ ልዩነት አላቸው ማለት ነው። ቤት ፈረሰ ስንልና ቤቱ ፈረሰ ስንል እዚህ ጋር እንዲሁ ልዩነት አለው ማለት ነው። ስለዚህ በአጠቃላይ እቺ ኡ የምትለዋ በቀይ የተጻፈችዋ ቅጥያ ምላድ አገልግሎቷ ምንድነው ማለት ነው? ቃሉ እንዲታመር ወይም እንዲታወቅ ወይም በግልጽ በውል እንድናውቀው ረድቶናል ወይም አግዞናል ማለት ነው። ስለዚህ ኦች የሚለው በአጠቃላይ ብዛትን አመልካች ሲሆን ኡ የሚለው ደግሞ እምርነትን እንድንገነዘብ ወይም እንድንረዳ አድርጎናል ማለት ነው። ውድ ተከታታዮቻችን እንግዲህ እስካሁን ያየናቸውን የትምህርት ይዘቶች በዚህ እናጠቃልላለን። እስካሁን ያየናቸውን ነገሮች ወይም ደግሞ ፖይንቶች እንዲያግዛችሁ እንድታገናዝቡ ወይም ማገናዘቢያ ጥያቄዎች እዚህ ጋር በቻርት አስቀምጬላችኋለሁ። እነሱን በደንብ አድርጋችሁ እንድትሰሯቸው እንድትለማመዱባቸው እመክራችኋለሁ ማለት በተለይ ለ6ኛና ለ8ኛ ክፍል የሚኒስትሪ ትምህርት ተፈታኞች በጣም ስለሚጠቅማችሁ በአትኩሮት እንድትከታተሉና እንዲሁም ደግሞ ቪዲዮ እንደው በተሻለ መንገድ ያው ቀረጻው ወይም ደግሞ አቀራረቡ ብዙም ቴክኖሎጂን የተጠቀመ ባይሆንም ይህንኑ ቢያንስ በድምጽና በምስል የታገዘ ትምህርት ለሌሎች እንዲደርስ ሰብስክራይብ፣ ላይክ እና ሼር እንድታደርጉ አደራ እላችኋለሁ። እንግዲህ እዚህ ጋር መለማመጃ ጥያቄዎችን ሰጥቻችኋለሁ። ምሳሌ ማስቀመጫለሁ። ምንድነው የሚለው? ቃላት ተሰጥተዋል። ቃላቶቹን በመላድ የእናንተ ስራ የሚሆነው አንደኛ የተሰጡ ቃላቶች አሉ። እነሱን ቃላቶች ምንድነው የምታደርጉት? በመላድ ትተነትናላችሁ። የመጀመሪያው ቀጥሎ ቅጥያ መላዶች የሆኑትን ትነጥላላችሁ ማለት ነው። ከዛን ቁጥር አመልካች ቅጥያዎችን ካሉ ትጠቅሳላችሁ፣ ከሌሉ ታልፋላችሁ ማለት ነው። ባለ ንብረትነትን የሚያመለክት ቅጥያዎች በቃሉ ላይ ካለ ባለ ንብረትነትን ያመለክታል የምትሉት ቅጥያ ታስቀምጣላችሁ፣ ከሌለ ሰረዝ እያደረጋችሁ ታልፋላችሁ። ጾታ አመልካች ቅጥያም ካለው እንደዛው፣ እንዲሁም የእምርነት አመልካች ቅጥያ ምላድ እንደዚሁ ካለው አለው ያለውን ታስቀምጣላችሁ፣ ከሌለው ደግሞ ታልፉታላችሁ ማለት ነው። እዚህ ጋር ለምሳሌ የተጠቀምኩት ነገር አለ። ለምሳሌ ወፎቹ የሚል ቃል አለ። አንደኛ ላይ ወፎቹ ነው የሚለው። በምላድ ስንተንት ነው? ወፍ ኦች ኡ ይሆናል። ወፍ ኦች ኡ። ወፍ ነጻ ምላድ ነው። ኦች ቅጥያ ምላድ ነው። ኡም እንዲሁ ቅጥያ ምላድ ነው። ስለዚህ ቅጥያ ምላድ የሆነው ለብቻ አወጣለሁ። ኦች እና ኡን አውጥቻለሁ። እዚህ ጋር ልብ ማለት ያለባችሁ ነገር ከኋላ ኦች ከምትለው ኋላ ምን አለች? የሰረዝ ምልክት አለች። እሷ ሰረዝ በጣም አስፈላጊና አስፈላጊ ናት። ለምንድን ነው የምታስፈልገው? ከኋላ ሰረዝ ካላት ከኋላ ዋና ቃል ወይም ደግሞ የቀረ ቃል አለ ማለት ነው። ስለዚህ ምን ጊዜም ቢሆን ቅጥያዎች በሰረዝ ነው የሚቀመጡት። ከኋላ ዋና ቃላቸው ካለ ከኋላቸው ሰረዝ ይደረጋል። ከፊታቸው ከሆነ ደግሞ ከፊታቸው ዋና ቃል ካለ ደግሞ እንደዚሁ ከፊታቸው ሰረዝ ይደረጋል ማለት ነው። ስለዚህ ጊዜም ቢሆን ሰረዞች በቅጥያ መቀመጣቸውን አስተውሉ ማለት ነው። ቁጥር አመልካች ቅጥያ ምላድ አለው። ወፎቹ በሚለው ላይ ቁጥር አመልካቹ ማን ነው? ኦች የሚለው ነው። ስለዚህ ሰረዝ ኦች አስቀምጫለሁኝ። ባለ ንብረትነት አመልካች ቅጥያ ምላድ የለውም። ጾታ አመልካች የለውም። እምርነት አመልካች ማናት? ኡ የምትለዋ አለች ማለት ነው። እንግዲህ እናንተም በዚሁ መሰረት የቀሩትን ስሯቸው ማለት ነው። ክራለው ሐሳብ አስተያየት ካላችሁ ኮሜንት ላይ ያሳውቁን። በተረፈ አሁንም አደራ ምላችሁ የማይከፈልበት ላይክ፣ ሰብስክራይብ፣ ሼር አድርጉት ፕሊስ። ስለነበረን ቆይታ በጣም አመሰግናለሁ። በሚቀጥለው ክላስ በሌላ የትምህርት ይዘት እስከምንገናኝ ቻው።